በሾላ ገበያ የሞቱ ዶሮችን ሊሸጡ የተዘጋጁ ነጋዴዎች ተያዙ። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን የየካ ክፍለ ከተማ ወረዳ 08 ጽሕፈት ቤት ከሰላምና ጸጥታ ጽሕፈት ቤትና ከአዲስ አበባ ፖሊስ ጋር በመተባበር ባደረጉት ድንገተኛ ኦፕሬሽን በሾላ ገበያ አካባቢ ህገወጥ የዶሮ እርድ ሲያከናውኑ የነበሩ ግለሰቦች በቁጥጥር ስር ውለዋል። በዚህ የተቀናጀ ክትትልና ኦፕሬሽን ግለሰቦቹ የሞቱ ዶሮችን በመጠቀም ሲያርዱና ሲያሽጉ ለተለያዩ ሱቆችና ሆቴሎች ለማከፋፈል ሲዘጋጁ ነበር የተገኙት። በዚህም መሰረት ሙሉ በሙሉ የታሸገ ዶሮ 100፣ ተበልቶ ለመታሸግ የተዘጋጀ ወይም የሞተ 42፣ ጠቅላላ የተያዘው ዶሮ 142 ዶሮች ናቸው። የየካ ክፍለ ከተማ ወረዳ 8 ደንብ ማስከበር ጽሕፈት ቤት እንዳስታወቀው እነዚህ የሞቱ ዶሮች ለህብረተሰቡና ለሆቴሎች ከመከፋፈላቸው በፊት እርምጃው በመወሰዱ ከባድ የጤና አደጋ መከላከል ተችሏል። የምግብ ደህንነትን ለማስጠበቅ የሚደረገው ጥረት ተጠናክሮ እንዲቀጥል ህብረተሰቡም ተባባሪ እንዲሆን ጥሪ ቀርቧል።